የዕለቱ የክብር እንግዳ የመግቢያ ንግግር አድርገው ስብሰባውን እንዲከፍቱልን በክብር ወደ መድረክ ትጋብዙልን ዘንድ በትህትና ጠይቃለሁ። አመሰግናለሁ። ዶክተር አስቻለው የክብርት ሚኒስትር ልዩ አማካሪ ወደ መድረክ መጥተዋል። እንግዲህ ከሳቸው እንሰማለን። በጣም አመሰግናለሁ። አመሰግናለሁ። ያው አንዳንድ የስራ ቦታ ቶሎ ቶሎ ከማይክሮፎን ያገናኛል፣ እንዲሁም የተከበሩ የሚል ክብር ይሰጣል። ያን እድል ሲያገኘው አመሰግናለሁ። ክቡር ዶክተር ግርማ የፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ቼር፣ ሌሎች የዚህ ካምፓኒ መስራቾች፣ የአስፓየር ፋይናንስ ማይክሮ ፋይናንስ ተቋም አደራጆች፣ ጥሪ የተደረገላችሁ እንግዶች እና ሁላችሁም በቅድሚያ በዛሬው ቀን እናንተ ፊት ቆሜ የጤና ሚኒስትርን በመወከል መናገር እንድችል እድሉ ስለተሰጠኝ አመሰግናለሁ። በመቀጠል እንደምታውቁት አሁን እዚህ ያለውን ነገር መነሻ አድርገን ለመናገር ያህል ኢንሹራንስ ብለን ስንል አገልግሎትን ለመግዛት ነው። ማይክሮ ፋይናንስ ስንል ያንን አገልግሎት ለማቅረብ የሚያስችል አቅም የመፍጠር ነገር ነው ያለው። አሁን ኢንሹራንስን ብቻ ይዘን ስንሄድ ለማህበረሰቡ ከጤና ሚኒስቴር ዋና ያው ተልእኮ ማኳያ ጥራቱን የጠበቀ ተደራሽ የሆነና አፎርደብል የሰውን አቅም ያገናዘበ አገልግሎት ለህዝብ ለማዳረስ ይሰራል። ይሄን ብለን ስንል ግን ፕራይቬት ሴክተር ስለሆነ እንደው ሰፋ አድርጌ የፕራይቬት ሴክተሩን ኢንጌጅመንት በሚያሳይ መልኩ መናገር ፈልጋለሁ። ምክንያቱም የሌለን አገልግሎት ለመግዛት ስለማይቻል ማለት ነው። ስለዚህ ፕራይቬት ሴክተሩ ምንድነው በዚች ሀገር የጤና ስርዓት ውስጥና የጤና አገልግሎት ተደራሽነት ላይ የሚያደርገውና ያ ነገር ተደራሽ ሲሆን ደግሞ ዩቲላይዜሽኑን አፕቴኩን ለማሳደግ ያሉ ፕላትፎርሞችን እንዴት ያግዛል የሚለውን ነው። አሁን እንግዲህ የጤናውን አገልግሎት ስናይ ያሉት አምዶች አሉ፣ ፒለርስ የምንላቸው። እዛ ላይ የፕራይቬት ሴክተሩ ኢንጌጅመንት እስከምን ድረስ ሊሆን ይችላል፣ እነዚህ ተቋማትስ ያንን በምን ያግዛሉ የሚለውን ማሰብ ጥሩ ነው። አሁን ለመጀመሪያው እንግዲህ አክሰስ ነው፣ ፊዚካል አክሰስ ወይም የአገልግሎት አክሰስ ነው። ስለዚህ መንግስት በአንድ በኩል ሲሰራ የፕራይቬት ሴክተሩ እነዚህ ነገሮች ተደራሽ እንዲሆኑ ያለው ሚና እጅግ በጣም ከፍተኛ ነው። ከፍ ያሉ ተርሸሪ ኬር ከዛም አድቫንስድ የሆኑ አገልግሎቶችንም ፕራይመሪ ኬሮችንም ለሁሉም የሀገሪቱ ህዝብ ከተሞች ብቻ ሳይሆን እስከ ገጠር ድረስ ላለው ጋር ተደራሽ እንዲሆን መገንባት፣ ኢኩዊፕመንቶችን አቬሌብል ማድረግ፣ ባለሙያዎቹን እዛ በማድረግ ከኢንፍራስትራክቸር እስከ አገልግሎቱ ተደራሽነት ላይ የፕራይቬት ሴክተሩ ሚና በጣም ትልቅ ነው። ያ አገልግሎት ተደራሽ ሲሆን ነው እንግዲህ ሰው ለመግዛት ጥያቄ ሲያቀርብ የመግዣውን አማራጭ የምንሰጠው። ስለዚህ ይሄን ለማድረግ ፕራይቬት ክቡር ዶክተር ግርማ የፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ቼር፣ ሌሎች የዚህ ካምፓኒ መስራቾች፣ የአስፓየር ፋይናንስ ማይክሮ ፋይናንስ ተቋም አደራጆች፣ ጥሪ የተደረገላችሁ እንግዶች እና ሁላችሁም በቅድሚያ በዛሬው ቀን እናንተ ፊት ቆሜ የጤና ሚኒስትርን በመወከል መናገር እንድችል እድሉ ስለተሰጠኝ አመሰግናለሁ። በመቀጠል እንደምታውቁት አሁን እዚህ ያለውን ነገር መነሻ አድርገን ለመናገር ያህል ኢንሹራንስ ብለን ስንል አገልግሎትን ለመግዛት ነው። ማይክሮ ፋይናንስ ስንል ያንን አገልግሎት ለማቅረብ የሚያስችል አቅም የመፍጠር ነገር ነው ያለው። አሁን ኢንሹራንስን ብቻ ይዘን ስንሄድ ለማህበረሰቡ ከጤና ሚኒስቴር ዋና ያው ተልእኮ ማኳያ ጥራቱን የጠበቀ ተደራሽ የሆነና አፎርደብል የሰውን አቅም ያገናዘበ አገልግሎት ለህዝብ ለማዳረስ ይሰራል። ይሄን ብለን ስንል ግን ፕራይቬት ሴክተር ስለሆነ እንደው ሰፋ አድርጌ የፕራይቬት ሴክተሩን ኢንጌጅመንት በሚያሳይ መልኩ መናገር ፈልጋለሁ። ምክንያቱም የሌለን አገልግሎት ለመግዛት ስለማይቻል ማለት ነው። ስለዚህ ፕራይቬት ሴክተሩ ምንድነው በዚች ሀገር የጤና ስርዓት ውስጥና የጤና አገልግሎት ተደራሽነት ላይ የሚያደርገውና ያ ነገር ተደራሽ ሲሆን ደግሞ ዩቲላይዜሽኑን አፕቴኩን ለማሳደግ ያሉ ፕላትፎርሞችን እንዴት ያግዛል
የሚለውን ነው። አሁን እንግዲህ የጤናውን አገልግሎት ስናይ ያሉት አምዶች አሉ፣ ፒለርስ የምንላቸው። እዛ ላይ የፕራይቬት ሴክተሩ ኢንጌጅመንት እስከምን ድረስ ሊሆን ይችላል፣ እነዚህ ተቋማትስ ያንን በምን ያግዛሉ የሚለውን ማሰብ ጥሩ ነው። አሁን ለመጀመሪያው እንግዲህ አክሰስ ነው፣ ፊዚካል አክሰስ ወይም የአገልግሎት አክሰስ ነው። ስለዚህ መንግስት በአንድ በኩል ሲሰራ የፕራይቬት ሴክተሩ እነዚህ ነገሮች ተደራሽ እንዲሆኑ ያለው ሚና እጅግ በጣም ከፍተኛ ነው። ከፍ ያሉ ተርሸሪ ኬር ከዛም አድቫንስድ የሆኑ አገልግሎቶችንም ፕራይመሪ ኬሮችንም ለሁሉም የሀገሪቱ ህዝብ ከተሞች ብቻ ሳይሆን እስከ ገጠር ድረስ ላለው ጋር ተደራሽ እንዲሆን መገንባት፣ ኢኩፕመንቶችን አቬሌብል ማድረግ፣ ባለሙያዎቹን እዛ በማድረግ ከኢንፍራስትራክቸር እስከ አገልግሎቱ ተደራሽነት ላይ የፕራይቬት ሴክተሩ ሚና በጣም ትልቅ ነው። ያ አገልግሎት ተደራሽ ሲሆን ነው እንግዲህ ሰው ለመግዛት ጥያቄ ሲያቀርብ የመግዣውን አማራጭ የምንሰጠው። ስለዚህ ይሄን ለማድረግ ፕራይቬት ሴክተሩ ሲሰራ ግን ባለሙያም ይሁን ባለሙያ ያልሆነው ሲሰራ እስካሁን ያለው ሀብት ያለው በሀብቱ ይሰራል፣ ሀብት የሌለው ምንም ለማድረግ የማይችልበት ሁኔታ ነው ያለው። ስለዚህ ጎን ለጎን በኢንቨስትመንቱ ስለመሳተፍ አክሰስ ቱ ፋይናንስ ስለሚፈልግ በዛሬው ቀን አሁን እንደዚህ ፕራይቬት ሴክተሩ የጤናውን አገልግሎት ተደራሽ ለማድረግ በሚካሄድበት ሂደት ውስጥ ኢንፍራስትራክቸርን የሚሆን ሌሎች ግብአቶችን ለማግኘት የሚያስችል የፋይናንስ አቅርቦት የሚያመጣ ከራሱ የመነጨና ለራሱ ሊጠቀምበት የሚችል ፕራዮሪታይዝ የሚያደርግ ተቋም በዚህ ልክ ማድረግ ትልቅ ነገር ስለሆነ በዛ መልክ አንደኛው ማየት ያስፈልጋል። ሁለተኛው ነገር አገልግሎቱን ብለን ስናስብ የሰው ሀብቱ ከኋላ አለ። ስለዚህ በዚህ በምናስበው ደረጃ ጥራት ያለውን አገልግሎት ለማህበረሰቡ ዝግጁ ነን ለመሸጥና የሚገዛበት መንገድ እናመቻች ስንል ያንን አገልግሎት የሚሰጥ በደንብ ጥሩ እውቀት ጥሩ ክህሎት ስኪል ያለው ባለሙያ ይፈልጋል። ያ ፕራይቬት ሴክተሩ ላይ አቬለብል መሆን አለበት። እስካሁን እንዳለው በአብዛኛው መንግስት የሰው ሀብት ልማቱን እየሰራ ቢሆንም ሪቴን አድርጎ ጥራት ያለውን ሰው ጠብቆ ጥራት ያለው አገልግሎት ሰጥቶ ሪዋርድ ለማድረግ የፕራይቬት ሴክተሩ ሚና በዚህ ጋር በጣም ትልቅ ነው ማለት ነው። ስለዚህ አሁን እንደዚህ አክሰስ ቱ ፋይናንስ ስንፈጥር ማህበረሰቡ በተሻለ ሁኔታ አገልግሎት ያገኛል ብለን ስንል አንዱ ፕራይቬት ሴክተሩ ሊሰራ ከሚገባው ነገር ከፍ ያለ እውቀትና ክህሎት ያለው የጤና ባለሙያ በማፍራት ወደ ሌላው ዓለም እየሄደ ከሚሄድ ይልቅ ተመጣጣኝ የሆነ ቤኔፊቱን እያገኘ በሀገር ውስጥ ለህብረተሰቡ እንዲያገለግል ሪቴርን የምናደርግበትን ሜካኒዝም ስለሆነ ይህንኛው ሌላው ፕራይቬት ሴክተሩ ኮንትሪቢዩት የሚያደርግበት ነገር ነው። እንግዲህ እንደምታውቁት የመንግስትም ተቋማት ይሁኑ እናንተም በግል ባላችሁበት ሌላው ሶስተኛው ነገር ሰፕላይ ቼን ላይ ነው ያለው። መድኃኒት፣ ሌሎች ግብአቶች፣ ቁሳቁሶች፣ ኢኩፕመንቶች እንደምታዩት ችግር አለ። ይሄ በሌለበት ሁኔታ ፕሮፐር የሆነ ዲያግኖስቲክ ኢኩፕመንት ለረጅም ጊዜ የሚሰራ የላቦራቶሪ ሬጀንቶች ወይም መድኃኒቶች በሌሉበት ኢንሹራንስ ከፍለን ምን እንገዛለን? ሌላው ነው እንግዲህ። ስለዚህ ፕራይቬት ሴክተሩ እነዚህ ነገሮች ያለመቆራረጥ ጥራቱን በጠበቀ ደረጃ ዘመኑ ያፈራው ቴክኖሎጂና ግብአቶች ወደ ሀገር ውስጥ እንዲገቡ ፕራይቬት ሴክተሩ መስራት ይጠበቅበታል። ይሄን ለማድረግ እስካሁን ብንሞክርም በበቂ ሁኔታ ፋይናንስ ያቀረብን አይመስለኝም በመንግስት በኩል። ስለዚህ ድጋፉ እንዳለ ሆኖ በእንደዚህ አይነት መንገድ መስራቱ ትልቅ አቅም ይሆናል። ያን ለማድረግ በኢንሹራንስ የሚሰበሰበውንም ገንዘብ ከማይክሮ ፋይናንስ ተቋሞች ጋር እያገናኙ ያንኑ ገንዘብ መልሶ ሪኢንቨስት በማድረግ የሀገሪቱን የጤና ሁኔታ ፕራይቬት ሴክተሩ በከፍተኛ ሁኔታ ሊያግዝ ይችላል ብዬ አስባለሁ። ሌላው እንግዲህ ይህ ሞዳሊቲ ስናስበው ሄልዝ ኬር ፋይናንሲንጉ ነው። በዚህ ላይ ብዙ እውቀትም ስለሌለኝ እዚሁ የስራ ባልደረባዊ ዶክተር ሙሉቀንም በኋላ ስለሚናገር እሱም ላይ የሚሰራው ስራ በዲቴይል የሚሄድበት ይመስለኛል። ሌላኛው እነዚህን ሁሉ ነገሮች ኤፊሽንትሊ መስራት እንዲችሉና ኢንቨስት የምናደርገው ነገር ከተደራሽነቱ ባሻገር ተጠቃሚው ላይ ትልቅ ኮስት ኢምፖዝ እንዳያደርግ አንዱ የምናደርግበት ነገር በቴክኖሎጂ መጠቀም ተደራሽ ማድረግ ጫናውንም የመቀነስ ነገር ስለሆነ ፕራይቬት ሴክተሩ አገልግሎቶችን ከማዘመን ጀምሮ አርቲፊሻል ኢንተለጀንስን በመጠቀም ይሁን ሌሎች ቴክኖሎጂዎችን ትራንስፈር በማድረግ ወይም ሎካሊ በማበልጸግ የጤናው ሴክተር ጥራትም አፎርደብልም እንዲሆን የማድረግ አቅም አለው ብለን እናስባለን። ይሄም አሁንም ገንዘብ ይፈልጋል። ስለዚህ ለዚህም አሁን የሚሰራው ስራ ጥሩ ነው። ሌላኛው ከፕራይቬት ሴክተሩ በትልቁ ከምንጠብቀው ነገር ሰስተናቢሊቲ ነው። ሰስተናቢሊቲ ላይ ኢንስቲቱሽናል ማኔጅመንት ኦፕሬሽን ካፓሲቲ ይፈልጋል። ይሄንንም ሜንቴን አድርጎ አገልግሎቱን ለመስጠት በሚያስችል ሁኔታ ላይ የፕራይቬት ሴክተሩ ሮል ትልቅ ይሆናል ብለን እናስባለን። ይህን ነገር ከማሰብ በላይ ግን አሁን ይህን ለማድረግ ይቻላል ወይ ነው ኔክስት ኮስችን።
ያሉት ሁኔታዎች ምንድነው? ከመንግስት በኩል እየተደረጉ ያሉት ነምበር 1 ለ30 ዓመት አይ ቲንክ አካባቢ የቆየ ሄልዝ ፖሊሲ ነበረ። ሄልዝ ፖሊሲያችን የሚያተኩረው ሞር ኦፍ ፕሪቬንሽን ላይ ነበረ። ስለዚህ ፕሪቬንሽን ደግሞ ሞር ኦፍ ያው እና ያቆም ያውቃሉ ፕሮግራማቲክ ነገሮችና እዛ ጋር በትራንዛክሽን ውስጥ የሌሉ ነገሮች ናቸው። አሁን ግን ያው ዲሞግራፊክ ሽፍቱ ስላለ ተላላፊ ያልሆኑ ህመሞችም ከፍ ያሉ ኢንጁሪም ከፍ እያለ ስለሆነ ያንን ያማከለ የፖሊሲ ሪቪዥን በማስፈለጉ አዲስ ፖሊሲ ወጥቷል። አዲስ ፖሊሲው ብዙ ኮንቴንቱን ታውቁታላችሁ ያስባለሁ። ሞስት ኢምፖርታንት ግን የሚባለው መከላከልም ማከምንም ነው ያደረገው። ስለዚህ ማከም የምንለው ፓርት አሁን በፕራይቬት ሴክተሩ አጋርነት የሚሰሩ የህክምና ነገሮችንና ለዛም ደግሞ የመክፈል አቅም ያለው ሄልዝ ሲኪንግ ቢሄቪየሩ ከፍ ያለ ሶሳይቲን ፈጥሮ ምርታማና ጤናማ ረጅም ዘመን የሚኖር ማድረግ ያስፈልጋል። ሁለተኛው ይሄን ነገር ልክ ታሳቢ ስናደርግ አንዳንድ አገልግሎቶች ደግሞ በህግ ማዕቀፍ የላቸውም። ለምሳሌ እዚህ ሀገር ውስጥ ትራንስፕላንት ይሰራል፣ አይቪኤፍ ይሰራል። በተለመደ ጋይድ ላይ ነው እንጂ የህግ ሽፋን አልነበረውም። ስለዚህ ፕራይቬት ሴክተሩም እዚህ ውስጥ በደንብ ኢንጌጅ እንዲያደርግ እንፈልጋለን። ሮቦቲክ ሰርጀሪ ስታንዳርድም የለውም ለምሳሌ ጭራሹ ነው። ስለዚህ አዲስ በቅርብ ጊዜ ያው ሰምታችኋል የጤና አገልግሎትና ቁጥጥር አዋጅ ወጥቷል። እዚህ ውስጥ አዳዲስ ዓለም የደረሰባቸውና የእኛም የፕራይቬት ሴክተር የሚሆን የህዝብ አገልግሎት መስጫ ተቋማት ሊሰሩ የሚያስባቸውን አገልግሎቶች ታሳቢ አድርጎ እዛ ውስጥ ተካተዋል። እነዚህ አሁን ትልቅ ማይልስቶን ነው ማለት ነው። ፕራይቬት ሴክተሩም በደንብ ገብቶ አገልግሎቱ ውድ ስለሆኑ አገልግሎቱም በእንደዚህ አይነት የመክፈያ ፕላትፎርሞችን ኢንሹራንሶችን እየፈጠርን ልናሻሽላቸው የሚገቡ አነስ ባለ ኢንሹራንስ ስኪም ሊሸፈኑ የማይችሉ ስለሆኑ ማለት ነው። ይህንን ካደረግን ቀጥሎ ያለው ስቴፕ ምንድን ነው? ኢንሹራንስ ፈጥረን ኮምፒቲቲቭ የሆነ ጥራት ያለው የህክምና ተቋማትን ሰርተን የምንሰራ ከሆነ የማብቃት ጉዳይ ይመጣል። ስታንዳርድ ሴት ማድረግ አለብን። ስለዚህ አሁን በቅርብ ጊዜ የህዝብ አስተያየት ሰብስበናል። ዳታ አናላይዝ እያደረግን ነው። ከደረጃ ኢንስቲትዩት ጋር ኢንዶርስድ የሚሆነው ለሀገሪቱ የመጀመሪያ የሆነው የኢትዮጵያ ሆስፒታሎች አክሬዲቴሽን ስታንዳርድ ላውንች ይደረጋል። ያ ላውንች ሲደረግ አክሬዲትድ መሆን ይሄዳል። ቮለንተሪ ነው አክሬዲቴሽን። ግን እንደዚህ አይነት የክፍያ ኦፖርቹኒቲዎችን የሚያመቻቹ ህዝብ ላይ ጫና የሚቀንሱ በኢንሹራንስ ከቨሬጅ ያላቸው ጥራት ያለው አገልግሎት የሚሰጡ ኤቲካል ፕራክቲስ ያለባቸው የዛ ተጠቃሚ እንዲሆኑ ኢንሴንቲቭ ፓኬጅ ስለሚፈልግ አክሬዲተር ያልሆነ ተቋም በኢንሹራንስ ትራንዛክሽን ሲስተም ውስጥ እንዳይገባ የማድረግ ማበረታቻ ሊኖረው ይችላል። ስለዚህ እዛ ውስጥ መግባት የበለጠ ጥቅምና ለህብረተሰቡም ተደራሽ ያደርጋል የሚል ኢንሴንቲቭ ፓኬጅ አለው። እንደዛ የምናደርግበት ሁኔታ ይኖራል ማለት ነው። ዜን እስካሁን ባለው ስናጠና ያዕቆብ እየመራ የነበረው በፊት የሀገሪቱ ሁኔታ አሰስመንት ስንሰራ ስፔሻሊቲ ኤንድ ስፔሻሊቲ ሮድማፕ የ10 ዓመት ሰርተናል። አሁን 3 ዓመቱ ነው። ምን ላይ እንዳለ ኢቫሉዌት ልናደርግ ነው። ያን ስራ ስንሰራ እንደ ሀገር የተመረጡ ወደ ውጭ ሀገር አውትባውንድ ሜዲካል ቱሪዝም የሚሄዱትን አይደንቲፋይ አድርገን 6 የሚሆኑ ከዛም ሀገር ውስጥ ያለውን ዲማንድ አይተን 14 ሴንተሮች ከፍ ባለ ደረጃ እንዲሰሩና አገልግሎቶች በሀገሪቱ ውስጥ በ10 ዓመት የሚሰሩትን መርጠን ኮስቲንግ ሰርተን አስቀምጠናል። ይሄ በአመት 1.8 ቢሊየን ዩኤስ ዶላር በ10 ዓመት 18 ቢሊየን ዩኤስ ዶላር ኢንቨስትመንት ይፈልጋል። መንግስት ስንጠይቅ 10% ብቻ ነው ከዚህ ውስጥ ኢንቨስት ሊያደርግ የሚችለው። ስለዚህ ዘ ሪሜኒንግ 90% በፕራይቬት ፐብሊክ ፕራይቬት ፓርትነርሺፕ የሚሰራ ነው የሚሆነው ማለት ነው። ስለዚህ ይህንን አሁን ኢንሹራንስ አቋቁመን ወይም እንደዚህ አድርገን አገልግሎት ለህብረተሰቡ እናደርሳለን ብሎ ፕራይቬት ሴክተሩ ሲያስብ እነዚህ ነገሮችንም ላይ ኢንቨስት አድርጎ ተደራሽ አድርጎ አገልግሎት ነው መሸጥ ያለበት እና ይሄ ኦፖርቹኒቲ ፕራይቬት ሴክተሩን ተማምነን ፕላን አድርገን ያስቀመጥነው ስለሆነ በዚህ ዙሪያም መስራት ያስፈልጋል። ይሄን ለመስራት ግን አሁን ባለንበት ዲማንድ ኤንድ ሰፕላይ ክፍተት ኮምፒቲቲቭ በሆነ ኢንቫይሮንሜንት የሚፈጥር አይደለም። ኮላቦሬቲቭ የሆነ ኢንቫይሮንሜንት ነው የሚፈልገው። ምን ለማለት ፈልጌ ነው? 14 ሴንተሮች የምፈልግ ከሆነ 14ቱን ሴንተሮች ሁሉም የግል ተቋም ሊኖረው አይገባም። ስለዚህ ሰሜን ላይ የተለያየ ፕራይቬት ሴክተር ተደራጅቶ አንድ፣ ዌስተርን ፓርት ላይ ተደራጅታቸው አንድ ላይ በግሩፕ አንዱ ኦንኮሎጂ አንዱ ካርዲያክ፣ ሳውዝ ላይ ሴንተር እንዲህ ብንሰራው ኮላቦሬት በሆነ መንገድ ተደራሽ በማድረግ እንሰራለን። ከዛ ሄልዚ የሆነ ኮምፒቲሽን ወደፊት ሊመጣ ይችላል። አሁን ባለው ግን በእንደዚህ አይነት ብንሰራ የሀገሪቱን የጤና ሁኔታ እናሻሽለዋለን፣ የባለሙያዎችንም የህብረተሰቡን ህይወት እንቀይራለን ብለን እነዚህ ጥሩ ኦፖርቹኒቲዎች ናቸው። እንዲሁም እንደምታውቁት ያው ፐብሊክ ፕራይቬት ፓርትነርሺፑ ለሙከራ በአንድ ኢንቴግሬትድ ዲያግኖስቲክ ሰርቪስ ለመስጠት ዊነሩ አይደንቲፋይ ተደርጎ ይሞከራል። ያም ትልቅ ለውጥ ያመጣል። ሆኖም ግን ያም ኮስት ሪከቨር ለማድረግ አገልግሎቱ በኢንሹራንስ ከቨር መደረግ እንዳለበት የሚታይ የሆነ ይቀጥላል ማለት ነው። ስለዚህ
እንደዚህ በማድረግ የማህበረሰቡን አገልግሎት የህብረተሰባችንን የጤና ፍላጎት ኪሱን በማይጎዳ መልኩ አውት ኦፍ ፖኬት ፔይመንትን ዜሮ አድርገን እናገለግላለን። ወደ ውጭ ሀገር አውትባውንድ የሆነው ሜዲካል ቱሪዝም ትራቨል እናስቀራለን። ይሄም ወደ $1 ቢሊዮን ፐር ይር ይሆናል ተብሎ ይገመታል። ከዛ ውጭ ደግሞ አቅም ስንፈጥር ኢንባውንድ ሜዲካል ቱሪዝምን ከውጭ ወደ ሀገር ውስጥ መጥቶ የሚታከሙትን በማምጣት ለሀገርም ሪሶርስ ሀብት የምናመጣ እንሆናለን። አገር ውስጥ ያለውን ፍላጎት ከመሸፈን፣ አገር ውስጥ የስራ እድል ከመፍጠር፣ አገር ውስጥ ያለውን ጤንነት ከመጠበቅም ባሻገር ማለት ነው። ይህን ካልኩ እንግዲህ ፊውቸር ዌይ ፎርዋርድ ምንድነው ከጤና ሚኒስቴር ከተባለ ያው እኔ እንደ አድቫይዘር መልእክት ነው ማደርሰው። ሞስት ፕሮባብሊ ሪዝነብል የሆነ ነገር ስለሆነ ተቀባይነቱ ከፍ ስለሚል የፖሊሲ ሪቪዥን የሚያስፈልጉ ቦታዎች ድጋፎች ካሉ እናደርጋለን። ፐብሊክ ፕራይቬት ኢንጌጅመንቱ እንዲያድግ የሚያስችሉ ሁኔታዎችን እንሰራለን። ለዚህም እነ ዶክተር ግርማ ያሉበት የኢትዮጵያ ሄልዝ ኬር ፌዴሬሽን ቢሮ በቆየንበት አሁን 9 ወር ውስጥ 3 ጊዜ ተገናኝተናል። ፐብሊክ ፕራይቬት ዳያሎግ እናደርጋለን። ስለዚህ ፍላጎቶች እዛ ጋር እየመጡ እየተሻሻሉ እንዲሄዱ አብረን የምንሰራበት ሁኔታ ሰፖርት አክሰስ ቱ ለመሬት ኢንቨስትመንት አክሰስ ቱ የፋይናንስ ተጠናክሮ እስከሄድ ያለውን ነገር እስካሁንም እያደረግን ነው። ወደፊትም ቀጥለን እንሰራለን። ግን በጋራ ኮላቦሬቲቭሊ የምንሰራበት ኤንቫይሮንሜንት እንጂ አንዱ ሌላ በሚል እንዳይሆን ነው። ከእናንተ ምን እንጠብቃለን? ኤቲካል የሆነ ፕራክቲስ እንጠብቃለን። ኢንሹራንስ ሲባል ኢት ሪኳየርስ ትረስት። ስለዚህ ትረስትድ የሆነ ሰርቪስ ስታንዳርዱን የጠበቀ እንፈልጋለን። ፕሮፑር እንዲሆን እንፈልጋለን። ፕሮፑር ሲባል የምንሰራው ዲዛይን ድሃን ያማከለ ሆኖ ግን ሰስቴናብል የሆነ ይሄንን ፕራይቬት ተቋሞች ፕሮፊት ሆነው እንዲቀጥሉ የሚያስችል መሆን እንዲሆን እንጠብቃለን። ያ እንዴት ይሰራል? በኋላ ሙሉቀንም ሊናገር ይችላል። ለምሳሌ የኛ ኮሚኒቲ ቤዝድ ኢንሹራንስ ስኪሙ የተወሰኑ ፓኬጅን ነው። ይሄ ፕራይቬት ፕራክቲሱ ከፍ ያለ ነው። ሰዎች እዛ ጋር ላይገቡ ይችላሉ። ግን የኛ ኮሚኒቲ ሄልዝ ኢንሹራንስ ራሱ ስኪም አሰን ኢንስቲትዩት ኦን ቢሃፍ ኦፍ ዘ ፑር ሪኢንሹረሮች ጋር መግባት የሚችልበት ሜካኒዝም ካለን የቴክኒካል ሰው አይደለሁም፣ ግን በዛ ዙሪያ ማየት ይፈልጋል። ምክንያቱም ዳሁም የሚጠቀምበት ፕራይቬት ሴክተሩ የማይጎዳበት እንዲሆን እንፈልጋለን። በዚህ ሁሉ ውስጥ ግን የሰው ሀብቱንም ከፍ ያለ የሚያደርግ ለሀብታሞች ዌልዝ አግሪጌተር ሳይሆን ከሚሰራው ከእውቀቱ ከስኪሉ ህብረተሰቡን በሚያገለግልበት ወቅት በፕራይቬት ሴክተር ጀነሬት ከሚደረገው ገንዘብ ተመጣጣኝ የሆነ ቤኔፊት አግኝቶ ሰስተነብል የሆነ አገሩን ሊያገለግል የሚችል የሰው ሀብት ማፍራትንም አብሮ ማሰብ የሚፈልግ ስለሆነ በዛ መንገድ ዲዛይን እንዲሆን ኤክስፔክት እናደርጋለን። በዚህ ሁሉ ሂደት ውስጥ ጤና ሚኒስቴር አብሯችሁ መሆኑንና ያሉ አማራጮችን ለማየት ዝግጁ መሆኑን ቃል እየገባው የዛሬው ኦፊሻል የሆነ ዲስከሽን ሚቲንግ የተከፈተ መሆኑን በማብሰር መልካም ቆይታ እንዲሆንላችሁ እመኛለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን ዶክተር አስቻለው ወርቁ የክብርት ሚኒስትሩ አማካሪ እዚህ ተገኝተው እንደ ሚኒስትር መስሪያ ቤት ይህንን ነገር እንደሚደግፉ የሚችሉትን ሁሉ እንደሚያደርጉም ቃል ስለገቡ መልእክቱንም እንደሚያደርሱ ቃል ስለገቡ ከልብ እናመሰግናለን። አይ ቲንክ ለብዙዎቻችን ኤክሳይቲንግ ነው። ይሄ ከሁላችንም የግል ህይወት ጋር የሚያያዝ ነገር ነው። የዚህ የኢንሹራንስ እና አንአፎርደብል ሜዲካል ኬር ጉዳይ በጣም ሜጀር ኢሹ ነው። ምናልባት ከግለሰብ ከኛም ወጥተን ወደ ሐኪሞቻችን እንኳን ብንመጣ እዚህ ውስጥ ብዙዎቻችሁ ምሳሌ መሆን የሚችል ነገር መንገር ትችላላችሁ ብዬ አስባለሁ። 7 years ኢንቨስት ያደረግንባቸው ሐኪሞቻችን መታከም አቅቷቸው ገንዘብ ለነሱ በምንለምንበት ደረጃ ሁሉ እንደምንቸገር ታውቃላችሁ። እና እንዲህ አይነት ሲስተም ጠንካራ ሲስተም ቢኖርን ግን ይሄ አይነት ችግር አይኖርም ማለት ነው። እና አይ ቲንክ ተአምር መስራት የምንችል ይመስለኛል። በዚህ ግን እንግዲህ ሁላችንም ቅድም እንዳሉት ከኮምፒቲሽን ይልቅ ኮላቦሬሽን ላይ ያተኮረ ትብብር ላይ ያተኮረ ስራ ሲሆን የተሻለ ውጤታማ ይሆናል። ነገሩ እንግዲህ ራሱ ምንድነው? ወደ ዝርዝሩ ገብተን ቻሌንጆቹ ምንድናቸው? ፋሚሊ ኢንሹራንስ ስንል ተግዳሮቶቹ ምንድናቸው? ወደፊትስ ምንድነው የታቀደው? እንደ ፋሚሊ ሄልዝ እና ላይፍ ኢንሹራንስ ሼር ካምፓኒ ምን ታስቧል የሚለውን ዶክተር ግርማ አባቢ እንደገና ወደ መድረክ ተመልሰው ሼር ያደርጉናል በፕሬዘንቴሽናቸው። we apologize that we're doing most of this in Amharic. We have at least 2 people, I'm assuming, who don't understand Amharic. We do hope that you're catching up, you're going to catch up, but we'll do interpretation if necessary. But there's a lot, this is a lot to translate, and we sincerely apologize. But I'm hoping your presentation may be in English, so if the presentation is in English, I'm sure you can easily catch up. But I'm sure you can freely mix up your English as well. Yeah? Please welcome Dr. Girma back to the podium.